ሰላም በተለያየ ዓለም ላይ የምትገኙ ኢትዮጵያውያን ኤርትራውያን በያላችሁበት ቦታ እግዚአብሔር ሰላም ለእናንተ ይሁን። ዛሬ ደግሞ በድጋሚ በአንድ ሐሳብ ወደ እናንተ መተናል። አስተማሪ ይሆናል ብለን ያሰብነውን ሐሳብ ይዘን የመጣነው በድጋሚ ደግሞ ከወንድማችን ጥሌ ጋር አብረን በፊታችሁ ተሰይመናል። ክብር ለጌታ ይሁን። አዲስ ለሆናችሁ ይህ ፕሮግራም የተደበቁ እውነቶች በሚል ርዕስ እየተዘጋጀ ወደ እናንተ የሚቀርብ ፕሮግራም ነው። ባለፉ በሌላ ርዕስ ላይ አቅርበናል። ዛሬ ግን ለውይይታችን ይሆን ዘንድ የመረጥነው ርዕስ ኢየሱስ እስኪመጣ ድረስ የማያልቁ ሕንፃዎች በሚል ርዕስ ነው የተዘጋጀ ነው። ስለዚህ በዚህ ሐሳብ ከጥሌ ጋር ጥሩ ቆይታ ይኖረናል። ጥሌ እስቲ እንደ መግቢያ ሰላምን በላቸውና በዚህ ርዕስ እንደምንጫወት። መልካም እንግዲህ ሰላም ብያችኋለሁ ተመልካቾቻችን። ባሳለፍነው ጊዜም በተለያዩ ርዕሰ ጉዳዮች ላይ እንዲሁ ስንነጋገር ነበረ። ጥሩ ነው። እዚህ ፕሮግራም ላይ የሚነሱ ርዕሰ ጉዳዮች ባሳለፍነው ጊዜ ስለ ቅዱሳን ሌቦች አንስተናል። ዛሬ ደግሞ ኢየሱስ ክርስቶስ እስኪመጣ ድረስ የማያልቁ ሕንፃዎች፣ ምን አይነት ሕንፃዎች ይሆኑ እነሱ? መጽሐፍ ቅዱስ ሲናገር እኛ የእግዚአብሔር ሕንፃዎች ነን፣ ሰው የእግዚአብሔር ሕንፃ እንደሆነ መጽሐፍ ቅዱስ ይናገራል። እና ሌላ ደግሞ አሁን የምናያቸው ሕንፃዎች የሕዝቡ የሚሰበሰብበት አዳራሽ ሕንፃ ነው። ስለዚህ አሁን እኛ በሰጠነው ርዕስ ኢየሱስ ክርስቶስ እስኪመጣ ድረስ የማያልቁ ሕንፃዎች በሚል ሐሳብ እስቲ ለምንድን ነው ኢየሱስ ክርስቶስ እስኪመጣ ድረስ የማያልቁበት ምክንያት ምንድን ነው? አዎ እንግዲህ አንደኛው ደጅ ላይ ነው። እኛ ደጅ ላይ ከመሆኑ አንጻር ደግሞ ዝግጅታችን በዛው ልክ ሙሽራውን ለመቀበል እንደተዘጋጀ መሆን አለበት። ስለዚህ ምድራዊ የሆነን ነገር በጣም ወጥራት ይዘው እንግዳ ነኝ ጊዜው ቀርቧል እያልክ ነው የምትኖረውና ያ ማለት ግን አታቅድም አይደለም። ያ ማለት የዛሬ 10 ዓመት እጨርሳለሁ የምትለውን ስራ አትጀምርም ማለት አይደለም። ግን አሁን ቤተ ክርስቲያን አካባቢ የምናያቸውን ሕንፃዎች በምናይበት ሰዓት ሌላ ችግር እያስከተሉ ስለሆነ ማለት ነው። ይጀምራሉ፣ ማለቂያቸው መቼ እንደሆነ አይታወቅም። በዛ መሀል ብዙ ችግሮች እየመጡ ስለሆነ፣ በዛ መሀል መንፈሳዊ አገልግሎት እየደከመ ስለሆነ፣ በዛ መሀል ሰው እኔ ምንድን ነው አንድ ቦታ ላይ ካየሁት ሕንፃ አንጻር ያልኩት ነገር ቆየ ሕንፃው በኋላ ላይ ጉባኤውን በማይበት ሰዓት የጉባኤው ቁጥር እየቀነሰ ነበር። ይሄ ሕንፃ ሲያልቅ ማን ነው የሚገባበት? ማን ነው የሚያመልክበት? የሚለው እውነት ለመናገር ትልቁ ጥያቄ ነው። ሕንፃ እንግዲህ ሲሰራ ብዙ ጊዜ ናቲ ምንድን ነው ያ እስኪያልቅ ድረስ በማይመች ሁኔታ ውስጥ ሆነ ነው የምታመልከው። አዳራሹ ምናልባት ጊዜያዊ ስለሆነ ብዙ ጊዜ ጊዜያዊ ሆነው የሚሰሩ ነገሮች ምቾታቸው ላይ ይጠበቅ ይችላልና ሰው ደግሞ በባህሪው ስጋን የለበስ ነውና መተ ስጋ መፈለጉ አይቀርም። የተሻለ ቦታ ይፈልጋል፣ የተሻለ ወንበር ይፈልጋል፣ የተሻለ አዳራሽ ይፈልጋል። በዛ መሀል ሲያጣ ዛሬ አንድ ሰው ታጣለ፣ ነገ እንደዛ። ከዛ በላይ ግን ዋናው ጉዳይ የገንዘቡ ጉዳይ ነው። ሕንፃ ማሰሪያ የሚለው ገንዘብ ሰው በየሳምንቱ ሲመጣ በተደጋጋሚ እየሰማ 1 ዓመት ቢሆን ችግር የለውም። 2 ዓመት ሙሉ እሁድ ይሰማል፣ 3 ዓመት ሙሉ ይሰማል፣ 5 ዓመት 10 ዓመት የሕንፃ ማሰሪያ እየተባለ ገንዘብ እዛ ጋር ይጠይቃል። ገንዘብ መጠየቁ ኃጢአት ነው አይደለም። ግን ያ ሰው በራሱ በተለይ በዚህ ዘመን በተለያየ ጭንቀት ውስጥ ያለ ሰው ቤተ ክርስቲያን መጥቶ ሊያርፍ ሲገባ ውጭ ላይ የዕቁቡን፣ የዕድሩን፣ የምናምኑን፣ የመዋጮ የማህበራዊ ሕይወት ገንዘብ የተጠየቀ ሰው ቤተ ክርስቲያን ደግሞ ለማምለክ ብሎ ሲመጣ እዚህም ገንዘብ ይጠየቃል ማለት ነው። ገደብ ሲኖረው ደስ ይላል። ረጅም ጊዜ ምናምን ሲሆን ሰው ወደ መሰላቸት ወይ አሁን ደግሞ ሊጀምሩ ነው ወደሚለው ነው የሚመጣውና ምናልባት ከዛ አንጻር ባለው ያሉ ጉዳዮችን ለማየት ነው። ግን እስቲ አንተስ እዚህ ጋር በራስህ ደግሞ የታዘብካቸው ነገሮች ይኖራሉና
እንዲሁ ይሄን ያህል ዓመት መቆየት አለበት እኛ ባንል እንኳን ረጅም ጊዜ እየቆየ በመጣ ቁጥር ምንድን ነው ሊፈጥርብን የሚችለው? አንተስ በአንተ ዘንድ ምንድን ነው ሊፈጥር የሚችለው የሚለውን እንደ ግለሰብ አንተ ልታነሳው፣ ተመልካቾችም ደግሞ በራሳቸው መንገድ ሊወያዩበት ይችላል። መልካም እንግዲህ እኔም የታዘብኩት ድሮ እንደዚህ ስለ ህንፃ በማንሰማበት ጊዜ የድሮ አባቶቻችን ህንፃ ለመስራት አይደለም ጸሎታቸው፣ ሩጫቸው ወንጌልን ለማድረስ ነው። እና ብዙ እኮ ተምረው አይደለም፣ ግን ከእግዚአብሔር በተማሩት ከመንፈስ ቅዱስ በተማሩት ዕውቀት ጩኸታቸው ሁሉ ጊዜ ጩኸት ወንጌል ላይ ነው። ሲተኙ በህልማቸው የሚያዩት የት ሀገር ሄጄ ወንጌልን ላድረስ ነው። በባዶ እግር ሚስታቸውን ጥለው ልጆቻቸውን ጥለው ብቻቸውን መጽሐፍ ቅዱስ ተሸክመው በእግር በእውነት እኔ በጣም ዋጋ የከፈሉ የወንጌል አባቶችን አውቃለሁ። በእነሱ ጊዜ የነበረው ክብር፣ ቤተ ክርስቲያን ላይ የነበረው ረሃብ፣ አሁን ግን ያንን አናይም። እግዚአብሔርን መፍራት እና ለወንጌል ነው ሩጫቸው፣ ንግግራቸው ወንጌል ነው። ራእያቸው ስለ ወንጌልን እንዴት ማድረስ እንዳለባቸው፣ የት ጋር ብንሄድ ነው ወንጌል ወዳልደረሰበት ቦታ መሮጥ ነው። እና ያ አሁን ደግሞ ባለንበት ዘመን ደግሞ ስናይ ሁሉ ነገር ብልጭልጭ ሆኗል። እና ሌላ ደግሞ ውድድር ላይ ነው ያለው፣ ቤተክርስቲያን ፉክክር ላይ ነው ያለው። እና በቃ መንፈሳዊ ነገር ሞቷል። መንፈሳዊ ነገር ሞቶ ሁሉ ጊዜ መንፈሳዊ ነገር ተርቦ የሚሄድ ሰው ቤተ ክርስቲያን የሚሰማው አሁን አንተ እንዳልከው በየእሁዱ ለህንፃ ማሰሪያ ከህዝቡም እኮ ይወሰዳል። ከእንደገና ደግሞ ያም አልፎ ደግሞ አሁን ስናይ ቤተ ክርስቲያን ህዝቡን አስይዛ ብድር እየወሰደች ነው ህንፃውን ለመስራት እያለች እና ከባንክ ብድር በጣም በብዙ ሚሊዮን የሚቆጠር ብር ከባንክ ብድር ይወሰዳል። እና ትኩረቱ ሁሉ ወደ ህንፃ ነው፣ ወደ ትውልድ አይደለም፣ መንፈሳዊ እንቅስቃሴ ላይ አይደለም፣ የሰው ህይወት ላይ አይደለም። ስለዚህ ሰው ደግሞ ከቤተ ክርስቲያን የሚፈልገው አንድ ነገር አለ። የሆነ ሰው ረሃብ አለበት፣ ጥማት አለበት። ያንን ነገር ውጪ ላይ ማያገኘውን ነገር ቤተ ክርስቲያን ሄዶ ነው ሲያመልክ፣ የእግዚአብሔርን ቃል ሲሰማ ነው የነፍስ ክፍተት የምትሞላው። ረፍት አግኝቶ አርፎ የሚሄደው ጥቂት ሰዓት ቢሆንም ጭንቀቱን ረስቶ። እንደውም ድሮ እኮ ቤተ ክርስቲያን ስትሄድ በእውነት እኔ በጣም አስታውሳለሁ እና የድሮ ዘመን በጣም ከሚናፍቁ ሰዎች ውስጥ አንዱ እኔ ነኝ። እና ቤተ ክርስቲያን ስትሄድ በቃ ወደ ቤት መሄድ ያስጠላሃል። ለምን? እዚህ ካለው ክብር የተነሳ ክብር አለ፣ መንፈስ ቅዱስ ይሰራል፣ ፈውስ አለ፣ በረከት አለ፣ ትጽናናለ። ከዛ የተነሳ ምግብ እንኳን አይርብህም። ክብሩን እየበላ ከመንፈሱ እየተካፈልክ ምግብ አይርብህም። ቤት በቃ ሄዶ እዛ ቤት መሄድ በቃ አንተን አይልም፣ አይናፍቅህም። እዚህ ያለው ይበልጣል፣ የሚበልጠውን ታገኛለህ። አሁንሳ እና መድረኮቻችን ላይ በቃ የሚለቀቁ ነገሮች የሚያንጹ አይደለም። በቃ ገብተህ ያው እንትን ስለሆንክ ብቻ ቤተ ክርስቲያን ከምትቀር ወንድሞች በህብረት ቢቀመጡ መልካም ነው በሚለው መንፈስ ሄደ ያለውን ተካፍለ ትመጣለህ። እና ትንሽ አሁን ህንፃ ውድድር ላይ ስላለ የሰው ህይወት እየፈረሰ ነው።
የሰው ህይወት በጣም እየፈረሰ ነው እና ህንጻው እንደዚህ በጣም እንትን ያለ ህንጻ ባይሰራ መሰራቱን እየተቃወምኩ ሳይሆን በቃ ቤተክርስቲያን ሰው የሚያመልክበት ቦታ ስለሆነ እንደዚህ በጣም እንትን ባይልም አሉ ደስ በሚል እንትን ሁኔታ ፎቅ ምናምን ባይሆንም ህዝቡን የሚችል ሰፋ ያለ ምቾት ያለው ነገር ሁለተኛ ጊዜም እየወሰደ መንፈሳዊ ህይወትን የሚጎዳ መሆን የለበትም። አሁን ዋናውን የሚጎዳ ሲሆን ነው እዛ ጋር ነው የጥያቄ ምልክት ማረፍ ያለበትና ሌላው ምንድነው የአጠያየቅ መንገዱ በራሱ ያበሳጫል። ትክክል ስላልሆነ ነው ያው ያበሳጫል የተባለው ትክክል ያልሆነ ነው። አንዳንድ ጊዜ ቤተክርስቲያን ሲገባ ሁሉን ነገር በቃ አሜን ብለህ የምትቀበልበት አይደለም። እሱ ከእግዚአብሔር የሆነን ነገር ሁሉ ነገር ትቀበላለህ። መሪዎች ግን ሰዎች ናቸው። አመራራቸው ላይ ስህተት ሊኖር ይችላል። ያ ስህተት ያበሳጫል። እንዲስተካከል ምናልባት ኮሜንት ልታደርጋቸው ትችላለና የህንፃ ጉዳይ እኮ ሰጥቷል። እየሰጠ ቃል የገባ አለ። ሌላው ምንድነው ብዙ ጊዜ ቃል የገባችሁ የህንፃውን የሚለውንም በተደጋጋሚ እዛ ጋር ትሰማለህ። ከዛ በኋላ ያ ሰው ምንድነው እዛ ጋር አጠያይቅ ላይ አንደኛ ግለሰቡ በለጋስነት አስቦ ማድረግ ይኖርበታል። ልክ ነው። ቤተ ክርስቲያን የማነቃቃት ስራ ነው መስራት ያለባት እንጂ የማስፈራራት ስራ ደግሞ መስራት አያስፈልግም። የማስፈራራት የሚመስሉ ይሄ ከጉባኤው ገንዘብ እንዲገኝ ተብለው ወይ አንዳንድ ጊዜ በጣም ደግሞ ናት የሚያበሳቸው ምን እንደሆነ ታውቃለህ? መሪዎች አሁን የምትሰማው የምታየው አንዳንድ ነገር ደግሞ በእኔ ዘመን ህንፃ ተሰራ ለሚለው ጉዳይ ብለው ጉባኤውን ሲያስጨንቁም ታያለህ። በእኔ ዘመን ምክንያቱም እናንተና እኮ በሚመሩበት ዘመን ዋው ቸርቹ ላይ እኮ ህንፃ ሰርተዋል፣ ዋው እናንተና በነበሩበት ሰዓት የመዝሙር አልበም የኳይር ምናምን ተመርቋል የሚለውን ስም ይፈልጉና ለራሳቸው ስም ኦር ለራሳቸው ዝና ሲሉ እዛ ጋር ጉባኤው እንዲጨነቅ የሚደረግበት ይሄ አንዳንድ ጊዜ የግብር ወቅት አለ አይደለ? የግብር ወቅት ላይ ባለሙያው ይመጣና አንድ ላይ ይሰማራል። ከዛ በኋላ ነጋዴው ዕቃ መደበቅ ምናምን መጨናነቅ ያቺ ገቢ እንድትገኝ ለምን ይሄን ያህል ገቢ እንሰበስባለን ብለው ስለያዙ ያንን ለመሰብሰብ ምናልባት ባንተ ላይ ተጨማሪ አድርገው ከፍ አድርገው ማምጣታቸው ለነሱ ምንም ላይሆን ይችላል። አሁን ቤተ ክርስቲያን ላይም እያየን ያለ ነው ህዝቡ ምን አይነት ኑሮ እየኖረ ነው የሚለው ጉዳያቸው ሳይሆን እነሱ በኔ ዘመን ለሚለው ህዝቡ ላይ ጭንቀትን ሲጭኑ የምናይበት ሁኔታ አለ። ከዚህ የተነሳ ትናንት እንዲሁ ዝም ብለን ከአንተም ጋር ስንነጋገር ስናወራ ነበረና የሆነ ካፌ ብትሄዱ እኮ ዝም ብሎ የሚጠፋ ገንዘብ ነው፣ ለቡና የሚጠፋ ገንዘብ ነው ይባላል። ሲጀመር ቡና መጠጣትም የህይወት አንዱ አካል ነው። ምግብ መብላት የህይወት አንዱ አካል ነው። ስለዚህ ሌላ ነገር ያደርጋል። ለህንፃ ደግሞ የራሱን ያደርጋል። ስለዚህ ለህንፃ የሚሆን ስጡ ተብሎ በቃ ከዛ በኋላ ሰው እንዲሰጥ ነው መባል ያለበት እንጂ ለራስህ ቢሆን ለልብስ ቢሆን አንዳንድ ጊዜ ደግሞ ጭራሽ ምንድን ነው ለቤታችሁ ሲሆን ይባላል። ቤታችሁን ለማሰራት የሚል ነገር ይመጣል። ይሄ መባል የለበትም። ሰው እንዲሰጥ ቃሉ የሚለውን ማስተማር የቤተ ክርስቲያን ስራ ነው፣ መንፈሳዊ ስራ ነው። እኛ የተለየ ያንን ጉባኤ ለማነቃቃት ሲሆን ቃሉ የሚለውን ነገር ቃሉ ደግሞ የነካው ሰው እንዲያደርግ ታበረታታለ እንጂ ሰው እንዲፈራ ትባረካላችሁ አድርጉ ምናምን ሲባል አዎ ይባርካል። ሰው ተቸግሮ ካላደረገ አይባረክም ግን ማለት አይደል። አንዳንዱ አጠያይቅ ያንን ነው የሚመስለው። ለህንፃው ከሰጣችሁ ነው የምትባረኩት፣ ካልሆነ በረከት አይኖርም የሚል የሚመስል ነገርም እዛ ጋር እናያለንና እሱንስ ጉዳይ እንዴት አየ? የአጠያይቅ መንገዳችን የአጠያይቅ መንገዱ ያው መጽሐፍ ቅዱስ የሚለው ምንድን ነው? የሚሰጥ ይላል፣ በልግስና ይስጥ ይላል፣ ደስ ያለው ይስጥ ይላል። ደስ ያለው ይስጥ ማለትና በልግስና ይስጥ ማለት መለገስ ተመለሰ የምትወስደው አይነት ነገር አይደለም። በቃ ደስ ሲል ደግሞ በነገራችን ላይ ቤተክርስቲያን ህዝቡ አይደለም ለቤተክርስቲያን ለእግዚአብሔር ይቅርና የሆነ ካፌ ገብተ መስተንግዶኩ በጣም ጥሩ ከሆነ የሆነ ነገር ለግሰ ትወጣለህ። ቤተክርስቲያንም አንዳንድ ጊዜ እንዳትሰጥ እንዳትልጅ እንዳይዘረጋ በደስታም እንዳትሰጥ የሚያደርገው ነገር ምንድነው? አጠያየቃቸው። ከዚህ ስትወጣ ሳሰጥ ከሄድክ ወይ
ልጆች በበሽታ ሊመቱ ይችላል። በበሽታ አሁን ሐኪም ቤት ሄደ ስንት ብር ነው የምታወጣው? እግዚአብሔር ጤንነትን ሰጥቶ በዛ ሰዓት አይደለም ይሄ ስብከት መሰበክ ያለበት። ገብቶሃል? እውነት ነው። እግዚአብሔር ጤንነታችንን ባርኳል፣ ሰላማችንን ባርኳል፣ ብዙ ነገር ሰጥቶናል። ለእግዚአብሔር የምንሰጠው ነገር ምንም እንትን የለውም፣ ጥያቄ የለውም። ግን የሆነ ገንዘብ ለመውሰድ ሲፈልጉ ብቻ ይሄ ስብከት መምጣት የለበትም። በሌላውም ሰዓት ነው መሆን ያለበት እና ከዚህ አንጻር አጠያየቅ ትንሽ የተወሰነ ቢስተካከል፣ እንደገና ደግሞ በጣም እኔ እውነት አሁን ማያቸው ህንፃዎች ሁሉ ይሄ በውድድር የተጀመሩ ህንፃዎች ኢየሱስ እስኪመጣ ድረስ የሚያልቅ አይመስለኝ። ለምን? ኢየሱስ በደጅ ነው ያለው። ከዛ ይልቅ አሁን ትውልድ ላይ ስራ ቢሰሩ፣ ለምን? ታላቁ ተልእኮ ኢየሱስ ክርስቶስ ለቤተ ክርስቲያን ሰጥቶ የሄደው ታላቁ ተልእኮ ትውልድ ላይ ነው። ትውልድ እንዲድን ነው። በቃ ሰው አሁን ትምህርት እውቀትን ከማጣት የተነሳ አሁን እዚህ ጋር ባለ ህንፃዎቹ ማለት ነው፣ እዚህ ጋር ሰው ረሃብ ስላለበት ያንን ረሃቡን ለማስታገስ በቃ ማይሄድበት ቦታ የለም። ስለዚህ በጣም ትኩረት ሰጥቶ ቤተ ክርስቲያን ቢሰራ ብዬ ማስበው ህንፃው ላይ ትኩረት ከሚያደርግ ትውልዱ ላይ፣ ትምህርት ላይ፣ ስልጠና ላይ፣ መንፈሳዊ ነገር ላይ እዛ ላይ ትኩረት ቢያደርግ ብዬ፣ አጠያየቁንም ደግሞ በጥበብ ቢያደርግ፣ ትንሽ ለወጥ ቢያደርግ እላለሁ። አዎ፣ ሌላው ቤተ ክርስቲያንን ለጨረታ አናቅርብ ቢባልም ደግሞ ጥሩ ይመስለኛል። ለጨረታ ባናቅርባት፣ ያ ማለት ምንድን ነው? ለምሳሌ ጉባኤውን በመተማመን ሊሆን ይችላል። ጉባኤው ይሰጣል በሚል እምነት በጣም ከፍ ያለ እጅግ በጣም ወጪ ሊያስወጣ የሚችል የእኛን የምእመኑን ቁጥር የምእመኑን ኪስ ያላገናዘበ የተለጠጠ እቅድ ወይም ዲዛይን ይዘን እንነሳና ገንዘቡን ይዘን ለመጀመር ስንጀምር ነው ይሄ ሰው የሚሰጠው ተብሎ ማለት ነው። አንዳንድ ጊዜ ካልጀመርን አይሰጥም በሚል ለመጀመር ይባልና ከባንክ ገንዘብ ተወስዶ በዕዳ ሲሆን ምንድን ያስያዝነው? መሬቱን ያስያዝነው ወይም ቀድሞ የተሰራውን ቤተ ክርስቲያን ያስያዝነው። ነገ ሳይሆን ቀርቶ እዛ ጋራ ጊዜው እያለፈ ቢሄድ ቤተ ክርስቲያን ለምንድን ነው የምትቀርበው? ለጨረታ ነው የምትቀርበው። ይሄ ደግሞ አሳፋሪ ነው። ቤተ ክርስቲያን ለጨረታ ቀረበች ማለት አይ እግዚአብሔርማ ይህንን አያደርግም። አንዳንድ ጊዜ ትክክል ያልሆኑ ደግሞ እምነቶች አሉ። ከኛ የሚጠበቀውን ሳናደርግ ቀርተን፣ ለምሳሌ ሰነፍ የሆነ ሰው እረ እኔ ጌታን የተቀበልኩ ሰው ነኝ ድሃ አልሆንም ቢል ይሄ ፉከራ ነው እንጂ እምነት አይደለም። መስራት ይኖርበታል። እግዚአብሔር የሥራ አምላክም ነው። ስለዚህ በዛ መሃል ቤተ ክርስቲያን ላይ መሆን ያለበትን በእቅዱ መሰረት መሆን ያለበት ሳይሆን ይቀርና እረ የቤተ ክርስቲያን ባለቤት ክርስቶስ ነው፣ ስለዚህ ቤተ ክርስቲያን ለጨረታ አትወጥም፣ እንደዚህ አትሆንም፣ ትክክል አይደለም ምን ሰማውም ስለሆነ ስለዚህ ጨረታ ልትወጣ ትችላለች፣ ለጨረታ ልትቀርብ ትችላለች። ግን ተጠያቂው ማን ነው? እነዛ መሪዎች ናቸው። በሰው ስህተት ቤተ ክርስቲያን ለጨረታ ልትቀርብ ትችላለች። የእግዚአብሔር ችግር ወይም እግዚአብሔርን ተጠያቂ የምናደርግበት አይደለም እሱ ጋርና ለጨረታ እንዲቀርቡ የማድረግም ጉዳይ እንዳይኖር ጥንቃቄ እዛ ጋራ ቢደረግ በጣም መልካም ነው የሚሆነው። ቅድም ብለሃል፣ የምንፎካከርበት ጉዳይ ከሆነ ለምን በወንጌል ጉዳይ አንፎካከርም? ለምን ሚሽነሪዎችን በመላክ ጉዳይ? እኔ ይቅርታ አድርግልኝና አንድ ጉዳይ ሰሞኑን ሰምቼ በጣም አዘንኩ። ብቻ የሆነች ቤተ ክርስቲያን ነች፣ ሚሽነሪ ነው ሰውየው፣ ሌላ ቦታ ነው የሚያገለግለው። ከዛ ደሞዝ ስንት ይከፈለዋል መሰለ? 1500 ብር። ሚሽነሪ ነው፣ በረሃ ለበረሃ የሚንከራተት ሰው፣ ብዙ ዋጋ የሚከፍል ለህንፃ እዚህ ጋር 10 ዓመት 20 ዓመት የማያልቅ ህንፃ ለማስጀመር ብለን ምን ያህል ገንዘብ ለምን ለህንፃ። እዛ ጋር ግን የሰው ልጅ ወንጌል ይዞ ሲጀመር እኮ በግልጽ በገንዘብ አንለካም አይደለ? ህይወትን በገንዘብ በህንፃ አንለካም። እዚህ ጋር ለህንፃው ከሚወጣው በላይ ትልቁ ስራ ያለው የት ነው?
ነፍሳትን ኢየሱስ ክርስቶስ 99ን ትቶ የጠፋ አንድ በግ ለመፈለግ ነበር የወጣው። ህንፃ መቆየት ካለበት ህንፃውን አቆይተን ነፍሳትን ፍለጋ ነው መሄድ ያለብን። መሆን ያለበት ይሄ ነው። በዚህ ዘመን ስንት የሞራል ውድቀት በምናይበት ሰዓት፣ በዚህ ዘመን ስንት ወጣት አዲክት ድራግ አዲክት ውስጥ በገባበት ሰዓት፣ በተለያየ ሱስ በታሰረበት ሰዓት፣ ማህበራዊ ሚዲያውን ቲክቶኩን፣ ፌስቡኩን፣ ዩቱብ ምናምን ብለህ ብታይ ስንት እንዴ እኛ ሃይማኖት ያለን ህዝቦች ነን እንደሚያስብል ነገር እያለ እኛ በህንፃ ጉዳይ መጠመድ ነበረብን ወይ? እኛ እኮ በህንፃ ጉዳይ ተጠምደን ትውልዱ ሌላ ቦታ ነው ያለው። ስለዚህ ሚሽነሪ ሆኖ አገልጋይ ሆኖ ሌላ ቦታ የሚያገለግሉ እውነት ለመናገር ጃኬት ለመቀየር እየተቸገሩ፣ ጫማ ለመቀየር እየተቸገሩ ያገለግላሉ። ፉክክራችን እኔ 10 ሚሽነሪ ይሄ ቸርች 10 ልኳል እኔ 20 አርጋለሁ በዛ ቢሆን ምን አለበት ፉክክሩ የሚል ሐሳብም አለኝና እሱም ቢታይ ጥሩ ነው። እሱም አንድ ነገር ነው። አሁን ህንፃው በልክ ሆኖ ሰው ላይ ቢሰራ አሁን የተጀመረው ህንፃ ስታየው ሁል ጊዜ ስታይ በቃ ሌላ ነገር ነው የሚታሰበው። እንደገና ደግሞ ኋላ ላይ ምን አለበት በእውነት በጣም መሰረት የሚያስጀምረው ሰውዬ ግን ምን አይነት ሰው ነው? እሱ ነው መጠየቅ ያለበት። ለምን የማያልቅ ነገር ለምን ከአቅም በላይ የሆነ ነገር ለምን ያስጀምራል? በቃ በልክ ቢሆን ባላቸው ልክ ህንፃውን ቢያስቡ እና ምናልባት ህንፃው ቆሟል። እዚህ ጋር ደግሞ በቆርቆሮ ያመልካሉ 20 ዓመት 30 ዓመት ያኛው ቆሟል፣ ያኛው ቀጥ ብሎ ቆሟል። መሰረት ተጥሏል። የጀመሩ ሰዎች ምናልባት እኮ እዛ ሳይገቡ የሉም እንጂ አየህ፣ ያለ እቅድ ነው ሲጀምሩ የሚጀምሩት። የተጠና የተቆጠረ እቅድ አይደለም እንዴ። የተጠና ቢሆን እኮ በአጭር ጊዜ ውስጥ እኮ 5 ዓመት ምናምን ብዙ ነው። 5 ዓመት ልክ ነው እንዴ። 20 ዓመት 30 ዓመት 40 ዓመት በቃ ሰው እኮ የለም 40 ዓመት። እኔ አሁን ዛሬ እኮ አሁን ቢጀመር ማለት ነው 40 ዓመት ላይ እኔ በቃ የለውም እኮ በዱላ እየሄድኩ ነው። ረሳ ይሆናል የመጀመሪያው ህንፃ ውስጥ የገባ ሊመስል ይችላል በአዲሱ ገብተህ እድሜ እና በጣም የሚገርም እኮ ነው በእውነት። በቃ ሳያጠኑ ነው የሚጀምሩት። ገብቶሃል? ህንፃው በቃ 5 ዓመት በቃ በልክ ቢሆን ህንፃው በልክ ቢሆን ገደብም አለው። ግን ናቲ እዛ ጋር እኔ በዚህ ዓመት ጨርሳለሁ የሚል እቅድም ያለ ይመስለኛል። እኔ ሰምቼ አላውቅም። የለም በቃ አንድ ዲዛይነር ያመጣሉ። እስቲ በዚህ አቅማቸውን እኮ ያገናዘብ አይደለም። የነው መርከብ የመሰለ ያመጣል። በቃ ይሄ በቃ ያምራል ይሉና ለሰው የማይቻል ለእግዚአብሔር ይቻላል። በቃ እንጀምር ይሉና ህዝብ ወደ ማስጨነቅ ይገባሉ። ስንት ሰው ነው የጠፋው በዛ። የእውነት ይሄ ባይዞ ዝም ብለን የምናወራው አይደለም፣ እየሆነ ያለ ነገር። ስንት ሰው ጠፋ። ስለዚህ ያም ሳያልቅ ህንፃውም ሳያልቅ እዚህም በብርድ በማይመች ሁኔታ ቆርቆሮ ውስጥ በብርድ በዚህ በዝናብ ምናምን እየገባ ከሚሆን ህንፃው ሳያልቅ እኛ ልናልቅ ነው ማለት እንደዛ ከሚሆን በልክ ቢሆን የጀመራችሁ እንግዲህ እግዚአብሔር ያስጨርሳችሁ። አብረን ተባብረን እንጨርሳለን ኢየሱስ ካልመጣ። እስከዛ ድረስ ግን አሁን ደግሞ ለመጀመሪያ ያሰባችሁ በልክ አድርጉት። በልክ ቢሆን በልክ ቢሆን መልካም ነው እንላለን። ተጨማሪ ሀሳብ ካለ ጥልዬ? ተጨማሪ እንግዲህ የለም። በልክ የሚለው መዝጊያ ቢሆን ጥሩ ነው። እንስራ፣ ምቾት ያለው ይሁን። ምክንያቱም እንኳን የእግዚአብሔር ቤት ምናመልክበት ምንዘምርበት መንፈሳዊ አገልግሎት የሚሰራበት ቀርቶ ሆቴልም ሻይ ቡና የሚጠጣበትም ቤት ባማረ ሁኔታ ምቾት ባለው ሁኔታ ይሰራል። ስለዚህ ጥሩ ይሁን። ግን አሁን በተባለው ልክ መንፈሳዊ ሕይወትን በሚጎዳ መንገድ ባይሆን ባይለጠጥ በጣም ጥሩ ነው የሚል ሀሳብ አለና እዛ ጋር መሪዎችም እቅድ በሚያወጡበት ሰዓት ላይ የተጠና ቢሆን ትናንት የምታስታውስ ከሆነ በዚህ ጉዳይ ላይ
በየአመቱ እየተቀየረ አይደል የሚመጣው። ለምሳሌ ለህንፃው ይሄን ያህል በጀት ተብሎ ሊጀመር ይችላል። ግን በቆየ ቁጥር ምንድን ነው እጥፍ እያለ ነው የሚመጣው፣ ነገሮች እየጨመሩ። በተለይ አሁን በዚህ ዘመን ደግሞ ነገሮች በየጊዜው ገበያው እየናረ ባለበት ሰዓት ምን ሊሆን እንደሚችል ግልጽ ነውና በልኩ ብናደርግ ጥሩ ነው። ባለን ልክ አቅደን በቃ ምንም ብዙ እንትን ያላለ በጣም እንትን ያላለ በልክ አድርገን ትውልድ ላይ መንፈሳዊ ነገር ላይ ትኩረት ብናደርግ እንላለን። ጌታ ይባርካችሁ። ዛሬ ያለንን ቆይታ በዚህ እንጨርሳለን። ኢየሱስ ክርስቶስ እስኪመጣ ድረስ የማያልቁ ህንፃዎች ብለናል። እስኪመጣ ድረስ ካለቁም እሰየው፣ አብረን ባለቀው ህንፃ እግዚአብሔርን እናመልካለን። እስከዛ ድረስ ግን ሰው ላይ ትኩረት አድርገን ብንሰራ ደግሞ ስናቅድ በልክ ቢሆን በልክ አቅደን በጊዜ 5 ዓመት 10 ዓመት ሳይቆይ ህንፃው ተሰርቶ አልቆ ህዝቡም እፎይ ብሎ እግዚአብሔርን የሚያመልክበት አይነት ነገር ቢዘጋጅ መልካም ነው እላለሁ። እግዚአብሔር ይባርካችሁ። ይህ ፕሮግራም እንግዲህ የተደበቁ እውነቶች በሚል ርዕስ የተዘጋጀ የሚቀርብ ፕሮግራም ነው። ዛሬ ያለንን በዚህ እንጨርሳለን። በያላችሁበት ቦታ የእግዚአብሔር ሰላም ለእናንተ ይሁን። ተባረኩ።